ተፈጥሮ ያደላባት ብትባል ማጋነን አይሆንም። የታቀፈችው ጸጋ እጅ በአፍ የሚያስጭን መሆኑን ያየ ይመሰክራል። የዓለማችን ትልቁ የነዳጅ ዘይት ክምችት መገኛው የት ነው ካላችሁ በዚች ሀገር ነው። ውብ የሆኑ የባህር ዳርቻዎችና ልብን በሰላም ሰቅዘው የሚይዙ የውሃ አካላትንም አቅፋለች። የታላቁ ውቅያኖስ ንፋስ የሚነፍስባት የቆንጆቹ መናገሻ የት ነው ካላችሁም እዚሁ ነው። ገና በእጅ ያዙት ወርቅ ነውና ነገሩ በመሪዎቿ ስንፍና ሀብቷን መንዝራ ለመጠቀም አቅማታ በድህነት የምትማቅቅና ህዝቦቿ በየዕለቱ ከችግር ጋር የሚጋፈጡባት ሀገረ ቬንዙዌላ። በዛሬው ቅኝታችን ወደ ደቡብ አሜሪካ አህጉር ተጉዘን የ30 ሚሊዮን ህዝብ ባለቤት የሆነችውን ቬንዙዌላን እንጎበኛለን። ቆይታችሁን ከኛ ጋር በማድረግ ቪዲዮአችንን ላይክ እና ሰብስክራይብ በማድረግ ተከታተሉን። ከስያሜዋ ስንነሳ ቬንዙዌላ ማለት አሳሹ አሜሪጎ ቬስፑሲ በማራካይቦ ሐይቅ አካባቢ ቀጥ ያሉ ቤቶችን ተመልክቶ ትንሿ ቬኒስ ሲል በዛው ቬንዙዌላ የሚለውን ስያሜ አወጣላት። ይህች ሀገር ከዘመናት በፊት በስፔኖች ቀኝ ግዛት ከ1521 እስከ 1810 ድረስ ቆይታለች። ቀኝ ገዢዎቿ ወደ አገሪቱ ከመምጣታቸው በፊት ካሪብ፣ አርዋክና ቺፕቻ የሚባሉ ቀደምት ነዋሪዎች ይኖሩ እንደነበርም ታሪክ ያስረዳል። በተለያዩ ጊዜያት ወደዚች ሀገር የመጡ የአውሮፓ አሳሾችም ሀገሪቷን ትንሿ ቬኒስ ነበር የሚሏት። የመጀመሪያው አውሮፓዊ ሀገሪቱን የረገጠው ክሪስቶፈር ኮሎምበስ በ1948 ነበር ሶስተኛውን የደቡብ አሜሪካ ጉዞ ላይ ወደ ሀገሪቱ ጎራ ያለው። በ1810 ቬንዙዌላ ከስፔኖች ቀኝ ግዛት ነፃ መውጣት ችላ ነበር። የሀገሪቱ የነፃነት ቀን ሐምሌ 5 ሲሆን የባንዲራዋ ቀለሞች ትርጉምም ቢጫው የመሬቱን ለምነት ወይም የመሬቱን ሀብታምነት፣ ሰማያዊው የሰዎች ድፍረት ሲሆን ቀዩ ደግሞ የነፃነት ተጋድሎና ደም መፍሰሱን የሚያመለክት ነው። ኮከቦቹ ሰባቱን የሀገሪቱ ግዛት በጋራ ለነፃነት የተዋጉበት እንደሆነም የምልክቶቹ ትርጉሞች ያስረዳሉ። ቬንዙዌላ 912050 ስኩዌር ኪሎ ሜትር ቆዳ ስፋት ያላት ስትሆን በሰሜን በካሪቢያን ባህርና አትላንቲክ ውቅያኖስ፣ በምዕራብ ኮሎምቢያና ብራዚል፣ በደቡብ ትሪኒዳድና ቶቤጎ፣ በሰሜን ምስራቅና ምስራቅ ደግሞ ጉያና ጋር ትዋሰናለች። ግን በድንበር አካባቢ የተለያዩ ግጭቶች ይከሰታሉ። በተለይ ከጉያና ጋር በስኪቢቶ ቦታ ተያይዞ ብዙ ውዝግቦች ዛሬም ድረስ ቀጥለዋል። በአገሪቱ ያሉ አብዛኛው ህዝብ የክርስትና እምነት ተከታይ ሲሆን የካቶሊክ 48 በመቶ እንዲሁም ፕሮቴስታንት 31.6 በመቶ ስፍራን ይይዛሉ። በዚህ የጋዜጠኝነት ሙያ ጭቆና ይደርስበታል። ነፃ ዘገባ፣ ገለልተኛነት አይታሰብም። ይህ የሆነው ደግሞ ፕሬዝዳንት ኒኮላስ ማዱሮ ጥብቅ የመንግስት ፖሊሲ ስለሚከተሉ ነው። ታዲያ የዚህ ውጤት በዓለም የፕሬስ ነፃነት ደረጃ ከ180 ሀገራት ሀገሪቱ 156ኛ ደረጃ እንድትቀመጥ አድርጓታል። ቬንዙዌላ በኢኮኖሚዋ አሁን ላይ በከፍተኛ ኑሮ ውድነት እየተፈተነች ትገኛለች። በ2020 የተባበሩት መንግስታት ባወጣው መረጃ ከሀገሪቱ 1/3ኛው ቬንዙዌላዊ ወይም 9.3 ሚሊዮን ዜጎች ምግብ የመመገብ አቅም እንደሌላቸው ገልጿል። ይህም ሀገሪቱ ምን ያህል በድህነት እየማቀቀች መሆኑን የሚያሳይ ነው። በቱሪዝም የታደለችው ቬንዙዌላ በርካታ ፓርኮች አሏት። ከነዚህ መካከል የሆነው ካናይማ ፓርክ 12000 ስኩዌር ማይል የሚሸፍን በዓለማችን 6ኛው ትልቁ ብሔራዊ ፓርክ ሲሆን በውስጡ በቁጥር በርካታ እንስሳት፣ እጽዋትና የተለያዩ ብዝሃ ህይወቶችን አቅፎ ይገኛል። ይህ ብቻ እንዳይመስሎት ትልቁ የዓለማችን ፏፏቴ መገኛው እዚህ ነው። ከላይ ወደ ታች በአስደናቂ ግርማ ሞገስ የሚወርደው ኤንጅል ፏፏቴ እስከ 979 ሜትር ከፍታ ያለው ሲሆን ለተመልካች ሐሴትን ያጎናጽፋል። ይህ ፏፏቴ በርዝመቱ ከዓለም አቻ ያልተገኘለት የሀገሪቱ ገጸ በረከትም ነው። በተጨማሪ ማርጋሪታ ደሴት፣ በሎስ ሮኩስ አርቺፔላጎና ሌሎች ድንቅ በቀለማት ያሸበረቁ ደሴቶችም መገኛ ጭምር ናት። በዓለም ሮንዳንት የሚባለው እንስሳ የሚገኘውም በዚህ ሀገር ነው። ካፕ ባይራ 1.4 ሜትር የሚረዝምና 65 ኪሎ ግራም የሚመዝን እንስሳም ነው። ቬንዙዌላ 50%
በመቶ የሚሆኑ አምፊቢያንና 23 በመቶ ብርቅዬ ተሳቢ እንስሳት ያሏት ሲሆን 1417 የወፍ ዝርያዎችንም ይዛለች። ከነዚህም ውስጥ 48ቱ በየትኛውም የዓለም ክፍል የማይገኙ ብርቅዬ ወፎች ናቸው። ይህ በእንዲህ እንዳለ ቬንዙዌላ የፋልኮን በረሃ በኮሮ ከተማ በቅርብ ርቀት የሚገኘውና ጉጃራ በረሃም ተጠቃሽ የሥነ ምህዳሯ አንድ አካል ናቸው። በዓለም 33ኛዋ ትልቅ አገር የሆነችው ቬንዙዌላ 43679 ሜትር ከፍታ ያለው የሀገሪቱ ትልቁ ተራራ ፒኮ ቦሊቫርን ጨምሮ የአንድስ ተራራም ዙሪያዋን ጋሻ ሆነው ከበዋታል። በሌላ በኩል ሀገሪቱ በተፈጥሮ ማዕድናት የበለጸገች ናት። የዓለማችን የጋዝ ክምችት 303.2 ቢሊዮን በርሜል ይዛለች። ይህ ማለት ደግሞ የዓለም 17.9 የሚሆነው ማለት ነው። በተጨማሪም 6300 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ ክምችት ያላት በመሆኗ በዓለም በዘርፉ 7ኛ ደረጃን ይዛ እንድትቀመጥ አድርጓታል። ከዚህ ባሻገር ከሰል፣ አይረን ኦርና ወርቅ በስፋት ይገኝባታል። በኢትዮጵያ የነዳጅ ዋጋ በየጊዜው እየጨመረ ኢኮኖሚ ሲናጋ በቅርብ ርቀት በአይን በብረታችን ተመልክተናል። በሀገረ ቬንዙዌላ ግን ነገሩ ተቃራኒ ይመስላል። በዓለማችን ርካሽ ነዳጅ የሚሸጠውም በዚሁ ነው። ለዓመታት በሊትር በአማካኝ 0.01 ዶላር ነበር ዋጋው። ይሄ ሲሰማ ጉድ ያስብላል። ግና ይህም ሆኖ ሀገሪቱ ኢኮኖሚዋ ተዘበራርቆ የመፍትሄ አለ እያለች ነው። ይህን ሁሉ ሀብትና ጸጋ የታቀፈችው ቬንዙዌላ ባላት ያልተዋቀረ የፖለቲካ አመራር ምክንያት እያላት የሌላ እጅ ጠባቂ አድርጓታል። በተለይም ከመሪዋ ሁጎ ቻቬዝ ጀምሮ አሁን እስካለው ኒኮላስ ማዱሮ ያልሰመረው የፖለቲካ አመራር ቀድሞ እስከ 1958 በሀብቷ ተረጋግታ የምትኖረዋን ሀገርን ወደ ኢኮኖሚያዊ ድቀት ውስጥ እንድትገባ አስገድዷታል። ይህ ቀውስ በሀገሪቱ ህዝቦች ላይ ከፍተኛ የሥራ አጥነትን፣ የተመጣጠነ ምግብ እጥረትን፣ የአካባቢ ብክለትን፣ ድህነትን፣ በሽታንና ከፍተኛ የሕፃናት ሞትና የወንጀል መበራከትን አስከትሏል። የተለያዩ መረጃዎች እንደሚጠቁሙትም 82 በመቶ የሚሆነው ህዝብ በድህነት ውስጥ የሚኖር ሲሆን የሀገሪቱ ጂዲፒ 10 ዓመት ባላነሰ ጊዜ ውስጥ 80 በመቶ ወርዷል። በዚህም ሀገሪቱ የብዙ ቢሊዮን ዶላር ባለ ዕዳ ሆናለች። በተለይ እንደ አውሮፓውያን አቆጣጠር ከ2013ቱ የሀገሪቱ ምርጫ በኋላ ከድጡ ወደ ማጡ በሚባል ደረጃ ማዱሮ ያስተዳደራቸውን አቅም አልባነት ያሳየ ነበር። ታዲያ ይህም ችግር ዛሬም ድረስ የእያንዳንዱ ቬንዙዌላን ቤት እያንኳኳ ሰቆቃ ሆኖ እየቀጠለ ነው። ወጣቶች በቬንዙዌላ በሥራ አጥነት ክፉኛ ይፈተናሉ። እናም ሕይወት ፋታ በማትሰጥበት ምስቅልቅል ውስጥ ነገን ለመቀጠል ተስፋን ሰንቆ ለመቆም ወደ ጎረቤት ሀገራት ይሰደዳሉ። በተለይ ደግሞ ወደ ኮሎምቢያ ከተሞች ያመራሉ። ከድንበር ጠባቂ ወታደሮች ጋር ወደ ሌላኛው ሀገር ለመሻገር ትንቅንቅ ይደረጋል። ምንም እንኳን ወጣቶቿ ሀገር ሲያቋርጡ ሕጋዊ ማስረጃ ባይኖራቸውም ከሥራ አጥነቱ ጋር ተያይዞ በርካታ አጣዳፊ ምክንያቶች ግን ጉዟቸው ምክንያታዊ እንደሆነ ያስረዳል። አንዳንዴም ረጅም ኪሎሜትሮችን በእግር ለመጓዝ ይገደዳሉ። በለስ ቀንቷቸው ኮሎምቢያን ሲረግጡ እንዳው እፎይ አሁን ላርፍ ነው ብሎ ማሰብ ሞኝነት ነው። በዛ ደግሞ በሌላ ሀገር ሕጋዊ ያልሆነ ዜጋን ለመቅጠር አሰሪዎች የሚያፈገፍጉበት ሁኔታ ለወጣቶቹ ሌላ ፈተና ይሆናል። እንዲም ሆኖ ኑሮን ለመግፋት ተስፋ ሳይቆርጡ የተገኘውን ሥራ ፈልገው ይሰራሉ። መረጃዎች እንደሚያሳዩት ከሆነ እንደ አውሮፓውያን አቆጣጠር በ2024 ብቻ 7.7 ሚሊዮን የቬንዙዌላ ዜጎች ወደ ሌላ ሀገራት ተሰደዋል። በሀገሪቱ የጥይት ድምፅ መስማት የተለመደ ነው ቢባል ማጋነን አይሆንም። በየጊዜው ለደህንነት አስጊ በሆነችው ቬንዙዌላ በጥይት ተመተው የሚገደሉ ሰዎች ቁጥር ከፍተኛ ከሆነባቸው ሀገራት ተርታም ውስጥ ተመድባለች። በተለይ የተለያዩ አደንዛዥ እጽ አዘዋዋሪዎችና አስፈሪ ጋንግስተሮች የሀገሪቱን መልክ የከፋ እንዲሆን አድርገውታል። በዓለማችን አደገኛ መንገድ ያለባቸው ሀገራት መካከልም ትጠቀሳለች። ሀገሪቱ እጅግ ለአሽከርካሪዎች ፈታኝና ለአደጋ አጋላጭ የሆኑ መንገዶች ለንግድ እንቅስቃሴ፣ ለጤና ስርዓቱ እንዲሁም ለሰብአዊ እርዳታ ድጋፍ እንቅፋት ሆኗል። ልክ ሊማ ሊሞን መሰል መንገዶች በቬንዙዌላም ራስን ለአደጋ አጋልጦ የሚጓዝበት ሁኔታ ሌላ ራስ ምታት ነው። ለተሽከርካሪ ምቹ ያልሆኑ ሀገራት ተርታ 3ኛ ደረጃ ላይ አስቀምጧታል።
በቬንዙዌላ አስገራሚው ነገር ይህ ነው። ካታቱምቦ ወንዝ የሚባለው ከማራካይቦ ሐይቅ ጋር ሲቀላቀል በደቂቃ እስከ 28 ጊዜና ለ9 ሰዓታት የሚቆይ የብርሃን ብልጭታ ይፈጥራል። የማራካይቦ የወደብ መብራት ከካታቱምቦ ጋር ሲቀናጅ የሚፈጥረው መብረቅ በዓመት በአማካኝ 260 ቀን እንደሆነ ይነገራል። 13500 ስኩዌር ኪሎ ሜትር ስፋት ያለው ማራካይቦ አስገራሚ ሐይቅ ቢሆንም በአቅራቢያው ያለ የነዳጅ ዘይት ብክለት በመፍጠር እየጎዳው ይገኛል። በየዓመቱ 287600 ሄክታር ደን የሚጨፈጨፍባት ቬንዙዌላ በዓለማችን 10 የባዮ ዳይቨርስ ሀገራት ውስጥ ብትካተትም በኢኮኖሚያዊ በፖለቲካ ጉዳይ እንዲሁም በማዕድንና በነዳጅ ማውጣት ደኖቿን ከጎኗ ትነጠቃለች። እንደ አውሮፓውያን አቆጣጠር ከ1990 እስከ 2005 ብቻ 8.3 በመቶ የሚሆነውን የደን ሽፋኗን አጥታለች። ይህም 4.3 ሚሊዮን ሄክታር እንደማለት ነው። ከዚህ በኋላ ከ20 እስከ 33 በመቶ የሚሆነው ደን እንዲጠበቅ ተደረገ። በቬንዙዌላ 43 ፓርኮችን ጨምሮ 200 ጥብቅ ስፍራዎች ይገኛሉ። በሌላ በኩል የስፔን ኪነ ህንፃ ያረፈባት የኮሮ ታሪካዊ ማዕከል ሀገሪቱ በዩኔስኮ ያስመዘገበችው ሀብቷ ነው። ልብ ይበሉ፣ ይህ ሁሉ ስብስብ ችግር ቢኖርባትም ከአፈሯ የበቀሉት ሴቶቿ ግን ስሟን በየጊዜው በየአደባባዩ እንድትነሳ ምክንያት ሆነዋታል። ዓይንን አፍዘው ልብን በውበት የሚማርኩት ቆንጆዎቿ የቬንዙዌላ ሴቶች 7 ጊዜ ሚስ ዩኒቨርስን 6 ጊዜ ደግሞ ሚስ ኢንተርናሽናልን ማሸነፍ ችለዋል። የሀገሪቱ መዲና ካራካስ ትባላለች። ሲሞን ቦሊቫር የተባለው ለነጻነት የተዋደቀው ጀግናም በዚችው ከተማ ነበር የተወለደው። ከተማዋ በብዛት የመሬት መንቀጥቀጥ ይገጥማታል። እንደ አውሮፓውያን አቆጣጠር በ1812 በ1755 እና በ1967 ከተማይቱ የመሬት መንቀጥቀጥ ገጥሟት ነበር። በዚህም ምክንያት የከተማዋ ልማት ላይ አሉታዊ ተጽዕኖ አምጥቷል። ከመሬት 900 ሜትር ከባህር ጠለል በላይ የምትገኘው ካራካስ ከማንኛውም የዓለም ዋና ከተማ ሀገር በቀዝቃዛነቷ ትጠቀሳለች። ካራካስ በጥበብ ያሸበረቀች በውብ ኪነ ህንፃዎቿ የደመቀች በመሆኗ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ልትመዘገብ ችላለች። በዚች ከተማ የተለያዩ የዓለም ዜጎች ይኖሩባታል። ለአብነትም ከመካከለኛው ምስራቅ ቻይና፣ ጣሊያን፣ ስፔን፣ ፖርቹጋልና ሌሎችም ህዝቦች ይገኛሉ። በካራካስ ባለው የዋጋ መናር ምክንያት ትልቁ ደሞዝ ቢባል በወር $50 ነው። ይህም የሆነው በሀገሪቱ ከፍተኛ የኑሮ ውድነት በመከሰቱ ነው። ወንጀል የተለመደባት መዲናዋ ካራካስ የአካባቢ ፖሊሶች እምብዛም አይታዩባትም። ታዲያ ይህች ሀገር በርካታ የተፈጥሮ ሀብትና ለጎብኚዎች አይን ማረፊያ የሚሆኑ ስፍራዎች ቢኖራትም ባሉባት ተደራራቢ ችግሮች ምክንያት ደጇን ለጎብኚዎች ዘግታለች። አድማጭ ተመልካቾቻችን የዛሬው ቅኝታችን በዚሁ አበቃ። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ።